ከሙዝ ስንጀምር ፍሩት ቤት ነው። ስላይስ ብሬድ ነው። የተለያየ ዋጋ ነበር ሲነግረኝ የነበረው። በነገራችን ላይ ሁሉንም እዚህ ጋር የምታያቸው የባልትና ውጤቶች ናቸው። ከዚህ ውስጥ አንዱ ብቻ ነው የኔ። በነገራችን ላይ ይሄ 1 ኪሎ የኔ ነው፣ 2 ኪሎ የሲስተር ነው። እና በርበሬ አዲስ አበባ ውስጥ እዛ ባህር ዳርም የተለያየ ዋጋ ነው ያለው። በነገራችን ላይ ሰላም እንዴት ናቸው? አሁን የምትገኙት ፈቲ ቭሎግ አምሃሪክ ላይ ነው። አሁን ከጂም እና ከሱፐርማርኬት አለማችሁ ከጂም እንደወጣው የተወሰኑ እቃዎችን ገዝቻለሁ። ስለዚህ ከየት እንደገዛው ምን እንደገዛው ዋጋዎችን ምናምን አሳያችኋለሁ። አይ ቲንክ ብዙ ጊዜ ውጭ ያላችሁ ሰዎች የኢትዮጵያ ውስጥ ያለውን ዋጋ ማወቅ ትፈልጋላችሁ። እንደገና ደግሞ ኢትዮጵያ ውስጥ ያላችሁ ከቦታ ቦታ ስለሚለያይ ዋጋውን ማወቅ ትፈልጋላችሁ። አይ ቲንክ እንደሱ አይነት ቪዲዮ ወዳችሁታል። እንግሊዝኛው ላይ እንኳን ኖርማሊ ሰራ ነበር፣ አማርኛ አሁን በቅርቡ ስለጀመርኩ ነው እንጂ ኤኒዌይስ እሺ ከሙዝ ስንጀምር ሙዝ በቀደም ታስታውሳላችሁ ከትሮሊ ላይ ጋሪ ላይ ከሚሸጥ ነበር የገዛሁት። 3 ኪሎ ብሎ ይሸጣልኝ 1 ኪሎ ከግማሽ ነበር። ድጋሚ አልታለልም። ካሁን በኋላ ከጋሪ ላይ ከሚሸጡ ሙዝ ምናምን ገዛ አይመስለኝም ሳይሆን አልገዛም ኖርማሊ። ምክንያቱም በጣም ነው በቀደም ዲስአፖይንት የሆንኩት፣ ግን ብዙም መጣላት ምናምን ስለማልወድ ነው። ኤኒዌይስ አሁን ከፍሩት ቤት ነው የገዛሁት፣ ከፍራፍሬ ቤት 1 ኪሎ ሙዝ 75 ብር። ታስታውሳላችሁ 1 ኪሎ ሙዝ 80 ብር ገብቶ ነበር። አሁን ግን 75 ብር ነው። ስለዚህ 5 ብር ቀንሷል ማለት ነው። ሌላ ደግሞ ሙዞችም እንደምታያቸው አሪፍ ናቸው። ሌላ ደግሞ ስትሮበሪ ነው የገዛሁት። ስትሮበሪ ደግሞ ከፍሩት ቤት ሲሆን 200 ብር ነው ብያቸዋለሁ። ከሱፐር ማርኬት ሲሆን 8 ብር የሚጨምረው 208 ብር የሚሆነው ይሄ ከፍሩት ቤት ነው። 200 ብር ነው የገዛሁት። ሌላ ደግሞ እንኳን ከዳቦ ቤት ነው። ከቤከሪ ሃውስ ይሄኛው ስላይስ ብሬድ ነው። ስላይስ ብሬድ 80 ብር ነው። የሆነ ቦታ ላይ ግን ስገዛ 70 ብር ገዝቻለሁ። ዋጋ ይለያያል። ብዙም እኮ አይራራቁም ቦታቸው፣ ግን ይለያያል። ግን አጋጣሚ በዚህ በኩል ስለነበር ያለፍኩት ለዛ ነው የገዛሁት። 80 ብር ማለት። ሌላ ደግሞ ይሄ በቀደም በጣም ብዙዎቻችን ያነጋገረ አቮካዶ ደግሞ ማለት ነው። ኮመንት ላይ ንገሩኝ ብያቸው ቲክቶክ ላይ እና እንግሊዝኛውም ላይ ምናምን ብዬ ነበር። ሰው የተለያየ ዋጋ ነበር ሲነግረኝ የነበረው። ከ30 ብር ጀምሮ 50 ብር፣ 100 ብር፣ 250 ብር ያለኛል። በተለይ ኢሮፕ ያላችሁ ደግሞ የነገራችሁኝ ዋጋ በጣም ይወደዳል። የኢሮፕ ሞር ይወደዳል። ግን ኢትዮጵያ ውስጥ ሆኖ 250 ብር ብለው ከነሰፈሩ የነገሩኝ ሰዎች አሉ። በቀደም አይ ቲንክ 140 ብር ነው 150 ብር ነው ያልኳችሁ፣ ረሳሁት። ግን ከ150 ብር ግን የሚወጣ አይመስለኝም ስነግራችሁ። አሁን ግን 140 ብር ነው የገዛሁት። 10 ብር ቀንሷል ማለት ነው። 140 ብር ብያችሁ ከሆነ ግን ያው ምንም አልቀነሰም ማለት ነው። 1 ኪሎ 140 ብር ገብቷል አቮካዶ። በቀደም በጣም አስደንግጦኝ ሳውራው ነበረ ማለት አቮካዶን ይሳቀው 20 ብር ከዛ 60 ብር 50 ብር ነው 50 60 ብር በጣም በቅርብ ጊዜ ነው የነበረው። እና እንደዚህ በአንዴ ማለቱ ያው ኢትዮጵያ ውስጥ እየተመረተ በጣም የገረመኝ። ኤኒዌይስ እነዛ የገዛሁት ይመስላል። ነገ ደግሞ ሌላ የሚመጣ ከወደ ያልኩ ስላለ እሱ ደግሞ አሳያችኋለሁ። እሺ እሱን አዳርጌ ያሳያችኋለሁ። ለዛሬ ግን ይሄን ይመስላል። ሰላም እንዴት ናችሁ? አሁን የምትገኙት ፈቲ ቭሎግ አምሃሪክ ላይ ነው። ዛሬ ላሳያችሁ የመጣሁት በጣም ኢትዮጵያ ውስጥ የምንጠቀማቸው ነገሮችና ወሳኝ ነገሮች፣ ኢትዮጵያ ውስጥ ደግሞ ኑሮ ተወደደ ወይስ ቀነሰ ከሚባሉ ነገሮች የሚያስብሉ ነገሮች አንዱ ነው ይዤላችሁ የመጣሁት። የተለያዩ ነገሮች እዚህ ጋር እንደምታዩ ገዝቻለሁ። ከየት እንደገዛው ምን እንደሆነ ስንት ኪሎ እንደሆነ ዋጋውን በዝርዝር እነግራችኋለሁ ማለት ነው። ከመጀመሪያ ከዚህ እንጀምር አይደል? እሺ እዚች ጋር የምታዩት የገንፎ ዱቄት ነው። የገንፎ ዱቄት 1 ኪሎ ነው። በነገራችን ላይ ሁሉም የምታያቸው እንደዚህ የታሸጉት 1 ኪሎ ናቸው። ይሄኛው የገንፎ ዱቄት ነው። የገንፎ ዱቄት 200 ዋጋ እንዳላሳስታችሁ አይ ቲንክ ቆይ ቼክ ላድርግ። እሺ ይቅርታ 280 ነው። ያስመጧቸው በነገራችን ላይ ሁሉንም እዚህ ጋር የምታያቸው የባልትና ውጤቶች ናቸው። እና ቤት ውስጥ ነው የምታዘጋጀው። ነርስ ናት። በ20 ዓመት በነርስነት ልምድ አላት እና በጣም ጎበዝ ጠንካራ እናት ናት በነገራችን ላይ። ስለዚህ ይሄ 280 ነው። ከባህር ዳር ነው ያስመጣሁት። የገንፎ ዱቄት ነው። እኔ ገንፎ ብዙም አልወድም ሳይሆን ኖርማሊ አልወድም። ከማልወዳቸው ምግብ አንዱ ገንፎ ነው እና ኤኒዌይስ ለእህቴ ነው ይሄኛው። ከዛ እዚች ጋር ደግሞ የምታዩት ሽሮ ነው። ሽሮ እንደምታዩት እዚህ ጋር 3 ኪሎ ነው። 1 ኪሎ የታሸገ 3 ኪሎ ይታያቸዋል። ከዚህ ውስጥ አንዱ ብቻ ነው የኔ። በነገራችን ላይ ይሄ 1 ኪሎ የኔ ነው፣ 2 ኪሎ የሲስተር ነው። እና የሽሮ ዋጋ 400 ብር ነው የገዛ ነው ይሄ ማለት ነው። ስለዚህ ይሄ አንዱ የኔ ነው፣ ሁለቱ እንደነገርኳችሁ የሲስተር ነው። ከዚህ በፊት ከባልትና ገዝቼ ነበር። ስቲል አለኝ አላለቀም፣ ግን እህታችንን ሰፖርት ማድረግ ስለፈለግን ነው ይሄንን ኦርደር ያደረግነው። ከዛ ሌላ ደግሞ እዚህ ጋር የምታዩት በርበሬ
አዲስ አበባ ውስጥ እዛ ባህር ዳርም የተለያየ ዋጋ ነው ያለው። በነገራችን ላይ ባህር ዳር እስከ 1100 እንደሚሸጡ ሰምቻለሁ። አዲስ አበባ ውስጥ ደግሞ 1100 የሚሸጡ አሉ፣ 1300 የሚሸጡ አሉ፣ 1500 የሚሸጡ አሉ። እንደየቦታው ይለያያል በርበሬ እና ይሄ በርበሬ ነው የገዛሁት ግን 900 ብር ነው። በነገራችን ላይ ሁሉም እዚህ ጋር የምታዩት ነገሮች እየነገርኳቸው ያለው ከዲሊቨሪ ውጭ ነው። እሺ የዲሊቨሪ ዋጋ አለው። አዲስ አበባና ሌላ ክልል ሲሆን ወይ ወደ ውጭ ሲሆን የዲሊቨሪ ዋጋ ይጨመርበታል። ግን የትኛውን ቦታ ላይ ትልክላቸዋለች። አዲስ አበባ ብትሆኑ፣ ከአዲስ አበባ ውጭ ያሉ ክልሎችን ብትሆኑ፣ እንደገና ደግሞ ወደ ውጭም ሀገር ብትሆኑ ትልክላቸዋለች። ስልኳን አስቀምጥላቸዋለሁ በመጨረሻ። በርበሬው ከለሩ በነገራችን ላይ በአካል በጣም ነው የሚያምረው። አይሩን ነው እንትን ላይ እዚህ ቪዲዮ ላይ እየታያችሁ ከሆነ ከለሩ ግን በአካል በጣም የሚያምር ከለር ነው እና ያው ቤት ውስጥ በንጽህና እንደምታዘጋጀው ነግራኛለች። ያው ነርስም እንደመሆኗ መጠን የንጽህና ኢሹ አይኖርም። ይህን 900 ብር ነው። ስለዚህ አዲስም ስለሆነች ይመስለኛል አይ ቲንክ እንጂ 900 ብር በጣም ቅናሽ ነው። የካምፓኒውን በእርግጥ በጣም ርካሽ ነበር የገዛሁት፣ ግን የዋልትና ይሻልሻል ምናምን ብላችሁ ነበር ኮሜንት ላይ፣ በተለይ ቲክቶክ ላይ ምናምን። እዚህ ላይ ዩቱብ ላይ እንኳን አዲስ ስለነበር የፖስትኩት አይመስለኝም። ብቻ ግን ከባልትና ገዝቼ አውቃለሁ ከዚህ በፊት። ግን እዚህ አዲስ አበባ ውስጥ ነው ውድ ነበር የገዛሁት። ይሄኛው ደግሞ በሶ ነው። በርበሬው ለእኔ ነው በነገራችን ላይ እና እንትን ላይ ፌስቡክ ላይ ለቅቄው እያየሁ ነበር። ፈቲ የቆጠብሽ ተጠቀሚ እንጂ በቀደም ገዝተሽ አሁን እንዴት ጨረሽ እያለች ነበር አንደታችን እና ጨርሻው አይደለም። እሺ እሷን ታችንን ሰፖርት ማድረግ ስለፈለግኩ ነው ኦርደር ያደረግኩት አሁን እንጂ በርበሬም አላለቀም አለ፣ ሽሮም አላለቀም፣ ብዙ ነው። ሁሌ ደግሞ ሽሮ በርበሬ ልበላም አልችልም፣ ግን ስቲል አለኝ እና እያባከንኩ አይደለም። አንዳንድ ሰዎች ለእኔ አስበው ነው እንደዛ የሚሉት፣ ግን ኤኒዌይስ ቴንኪዩ። እዚች ጋር ደግሞ የምታዩት በሶ ነው። በሶ ምን ያህል ሰው ይወዳል እንጃ። እንደዚህ ተመቶ በነገራችን ላይ እንደዚህ ሼክ ነው የሚባለው፣ ተመቶ የሚጠጣል በሶ። ግን በቀላሉ አሁን ደግሞ በጁስ መፍጫ መምታት ትችላላችሁ። በጁስ መፍጫ መምታችሁ መጠጣት ትችላላችሁ። በተለይ ከወተት ጋር በጣም አሪፍ ነው። በነገራችን ላይ በሶ ከወተት ጋር ሞክራችሁ የማታውቁ ሰዎች ሞክረው፣ አሪፍ ነው። ግን ብቻውንም ብትመጡት በሶ መጥፎ አይደለም። እንደምታውቁት በሶ በብዙ አይነት መንገድ ይሰራል። ጭብጦ ነው የሚባለው፣ እንደዛም ይሰራል። ይጨበጣል፣ ከዛ ይፈረፈራልም፣ ተፈርፍሮም በማንኪያ ይበላል። እንደገና በቂቤ ተደርጎ ደግሞ አይ ቲንክ ወደ ኦሮሚያ ክልል ይመስለኛል በቂቤ ተደርጎ ስሙ ጠፋኝ። ብቻ ግን እስቲ ንገሪኝ ኮሜንት ላይ ከዛ አካባቢ ያላችሁ። በቂቤ ተደርጎ ብቻ ግን በልቻ ቃለው በሶ ሆነ በቂቤ ተበስብሶ ነው የሚባለው። እንደዛ ጭኮ አይ ቲንክ ካልተሳሳትኩኝ እንደዛም ቀምሻ ቃለው። በጣም ይጣፍጣል እና በሶ በሁሉም መንገድ ቢሰራ በጣም ደስ ይላል። እኔ በሶ በጣም ነው የምወደው። 1 ኪሎ ነው የገዛሁት። በሶ 1 ኪሎ 250 ብር ነው። በጣም ርካሽ ነው አይደል? 1 ኪሎ እዚህ አዲስ አበባ ውስጥ ማለት አንዳንድ ቦታ 350 አለ፣ አንዳንድ ቦታ ደግሞ 300 ብር አለ። እንደየቦታው እንደየሀገሩ ዋጋ ይለያያል። አዲስ አበባ ውስጥ የምታዩን ከሆነ ዋጋው እናንተ አካባቢ ላይ ስንት ነው? የበሶ የሽሮ ዋጋ ስንት ነው? አይሚን የበርበሬ ዋጋ ስንት ነው? የሽሮ ዋጋ ስንት ነው? የገንፎ እህል ዋጋ 1 ኪሎ ስንት ነው? ይህን ንገሩኝ። ውጭም ከሆናችሁ ደግሞ በእርግጠኝነት ማለት ነው የተለያየ ሀገር ላይ የአበሻ እንትን ውስጥ ስቶር ከሄዳችሁ ይኖራል እና እናንተ ሀገር ላይ እነዚህ የአበሻ ነገሮች ስንት ናቸው፣ ዋጋቸው ስንት ነው የሚለውን እስቲ ኮመንት ላይ ንገሩኝ። ለማነጻጸርም ለማወቅ ይጠቅመናል። አሪፍ ነው። እዚች ጋር ደግሞ ምትያል የሽንት ቤት ሶፍት 60 ብር ነው የገዛሁት። አንድ ላይ ኢንክሉድ ላድርግላችሁ ብዬ ነው። ዛሬ የገዛሁት ይሄን ይመስላል። በእርግጥ ከባህር ዳር ድረስ ነው ያስመጣሁት። ሌላም ነገር ደግሞ አላት። በነገራችን ላይ ምን አላት መሰላችሁ? ቂቤና ማር አላት እና ቂቤና ማር በእርግጥ ብዙ ነገሮች ነው ያሏት የባልትና ውጤቶች። ግን እኔ የምነግራችሁ እኔ የጠየኳትን ነው። ምን አለሽ ምናምን ብዬ ወይ ልገዛ ትችላለህ ብዬ ያሰብኩትን ነገር ነው የጠየኩት። ስለዚህ ቂቤና ማር ደግሞ አይ ቲንክ ከባህር ዳር ብዙ ሰዎች ይፈልጋሉ። የቂቤ እና የማነው የማር ዋጋ እንደ ደረጃ ይለያያል ብላኛለች። አንደኛ፣ ሁለተኛ፣ ሶስተኛ የሚባላል እና ከምን ልጀምርላችሁ? ከማር እሺ፣ ማር አንደኛ የሚባለው 1300 ብር፣ ከዛ ደግሞ ሁለተኛ የሚባለው 900 ብር፣ ሶስተኛ የሚባለው ደግሞ 700 ብር ነው ብላኛለች። ቂቤ ደግሞ እንደዛው 1 2 3ኛ ነው ያለው። አንደኛ የሚባለው ቂቤ 1150፣ ሁለተኛ የሚባለው 930፣ ሶስተኛ የሚባለው 800 ብር። ስለዚህ እንደየደረጃው ዋጋው እንደሚለያየ ነው ታችን የነገራችን። መግዛት ለሚፈልጉ ሰዎች እዚህ ከላይ ባስቀምጥኩላችሁ እየደወላችሁ መግዛት ትችላላችሁ። እዛው ባህር ዳር ከሆናችሁ ኖርማሊ መግዛት ብቻ ነው ከእናንተ የሚጠበቀው። ግን ወደ ሌላ ክልልና ሌላ ሀገር ከሆናችሁ ደግሞ ዲሊቨሪ ታደርግላችኋለች። የዲሊቨሪ ዋጋ ትራሷ ትነግራችኋለች። ብዙም አዳት ታደርግን፣ በጣም ትንሽ ነው አድ የምታደርገው የዲሊቨሪ ራሱ። ምክንያቱም እኛም ኦርደር አድርገን ስላየን። ኤንዌይስ ይህን ይመስላል። እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት ላይ አሳውቁኝ። እወዳቸዋለሁ። ባይ